እስኪ አንድ ጥያቄ ልጠይቅህ። ዛሬ ማታ አንተ ብትሞት ማን የሚያስታውስህ? ማን የሚናፍቅህ? በጣም ከባድ ጥያቄ ነው። እንዴት ልጠይቀህ ይችላል? ማለት አስበው እስኪ። ማለት ብዙ ጊዜ ሰዎች ዱንያ ላይ ያሳለፉትን የሰሩትን ሰርተው ይሞታሉ። ከሞቱ በኋላ ሰዎች ይቀበራሉ፣ የተወሰኑ ያለቅሳል፣ ያዝናል። የሆነ ክስተት ብቻ ይከሰታል። የሞቱ የመጀመሪያ ቀናቶች ምናምን አካባቢ ላይ እና ኦልሬዲ አንተ አስብ፣ እዛ ቀብር ውስጥ ገብተህ ብዙ ነገራቶችን እያሳለፍክ የምትኖርበት ሁኔታ ወይንም ደግሞ የሚከሰትበት አጋጣሚ ነው ያለውና ጀስት ስላንተ የሚጨነቅ የሚያስብ የሆኑ አካላቶች ወደኋላ እንዴት ነው? ምን ታስባለህ? እስኪ ስለዚህ አይነት ነገር አስበህ ታውቃለህ? ሱብሃንአላህ፣ ይሄ በጣም ከባድና እጅጉን የላቀ ጥያቄ ነው። ምናልባት እንደዚህ አይነት ምላሽ ለመመለስ እጅጉን ሊጨንቅ ይችላል። ጥያቄነታቸው እጅጉን የሚያስፈራ፣ እጅጉን ላቅ ያለ መልስ የሚሹ ናቸው። ምናልባትም ነገ ከነገ ወዲያ ስንሞት ሞት አይቀርምና ብዙ ሰዎች ይሰበሰባሉ። ከየሀገሩ ከያሉበት ቦታ ሁሉም ይሰበሰባሉ። ምናልባትም እኛ በህይወት ሳለን የማናውቃቸው ዘመዶቻችን ጭምር በቤታችን ይቀማመጣሉ። እኛንም ለመቅበር ከመቃብራችን ስፍራ ይቆማሉ ብዙ አይነት ሰዎች። ምናልባት በዛን ሰዓት ሁላቸውም ያዝናሉ፣ ይተክዛሉ። ከተወሰነ ጊዜ በኋላ ግን ሁሉም ይረሱናል። ቀብር ከገባን በኋላ ጨክነው አፈር ያለብሱናል። አፈር ከለበሱን በኋላ ሁላቸውም ወደ ቤታቸው ይመለሳሉ። አብሬህ ልቀበር የሚል ሰው የለም። እዛ ቦታ ላይ ምናልባት እነሱ ሲመለሱ የጫማቸውን ኮቴ፣ እርምጃቸውን እንሰማለን። እርዱኝ፣ ድረሱልኝ፣ እገዙኝ የምንለው ነገር የለም። እዛ ቦታ ላይ ስንገባ የሚከተለን መልካም ስራችን ብቻ ነው። ዛሬ ላይ ያልሰራነው መልካም ስራ ነገ ላይ ከየትም ሊመጣ ይችላል። መልካም ስራችን ብቻ ሊከተልን ይችላል። ማሰብ ያለብን መጨነቅ ያለብን ስለ መልካም ስራችን ብቻ ነው እና ሰዎች ያስታውሱኛል ብሎ ማለት እጅጉን ይከብዳል። ነገሩ እንዳልከው ነው፣ በጣም ይከብዳል። ምክንያቱም ዛሬ ላይ ሰዎች የሚያስታውሱህ አንተ ያለህበት ሁኔታዎች ማንም ሳያውቅ ለነሱ የዋልከው ያደረግከው እነሱን ትሪት ያደረክበት ወይ ከነሱ ጋር የነበረህን ቆይታ ወይ ፈገግ ያስባልካቸውን አሊያም ያስከፋቸውን እነሱን ያስደሰትክበት ያናደርካቸው ወይንም ደግሞ ያበሳጫቸው እነሱ ውስጥ በፈጠርከው ስሜት በእነዚህ ነገራቶች አንተን ሊያስታውሱ ይችላሉ። አስበው። በተአምር ግን አንተ እነሱን ፈገግ ስታስብል ምን አይነት ሀዘንን በውስጥ እንደተሸከምክ ያውቁ። ምን አይነት ሲቹዌሽን ላይ ምን አይነት ሁኔታ ውስጥ እንዳለህ በተአምር አይረዱህም። አንተ ከምን አንፃር በሆነች ነገር እንዳስከፋቸው ወይንም እንዳስቀየምካቸው ወይንም እነሱ ምን አድርገው ያንተን ስሜት እንዴት እንደቀየሩ ሁሉ አይረዱልህም። አንተ ግን በምን አይነት ሁኔታ እነሱን ለማስደሰት የከፈልካቸው መስዋዕትነቶች በጣም ብዙ ናቸው። ሰዎች የሚያስታውሱ በዛ እንጂ አንተ ያለህበት ሁኔታ እሱ እኮ እንደዚህ ሆኖ ነው በእንደዚህ አይነት ሁኔታ ውስጥ ሆኖ ነው እንደዚህ ያደረገልኝ ብሎ የሚልና የሚያስታውስ የሆነ አካል የለም። ያልካቸው ሀሳቦች ሁላቸውም ትክክል ናቸው። ምናልባት ግን ቤተሰቦችህ፣ እናት አባትህ፣ እህት ወንድሞችህ፣ ባልተቤትህ፣ ልጆችህ እነዚህ አካላቶች ይናፍቁ ይሆናል። ምክንያቱም ቤተሰቦችህ ማለት ጸድተህም ያደፈ ማንነት ኑሮህም ሁሉም የሚወዱ ብታስደስታቸውም ብታስከፋቸውም ማንነትህን ሊፍቁት ስለማይችሉ ሁሌም ቢሆን ይወዱሃል። ምናልባት እነሱ በሀዘንህ ሊጎዱ ይችላሉ። ምናልባት እነሱ ሊያስታውሱህና ሊናፍቁህ ይችላሉ። ነገር ግን ሌላው ሰው ይናፍቁኛል፣ ሌላ ሰው ያዝንልኛል ብሎ ማሰብ ከባድ ነው። የእናትና የአባትማ የቤተሰብ ነገር እጅጉን ከባድ ነው። ቢሆንላቸውና ቢሳካላቸው ቀድሜ ልሞት እኔ ልሄድልህ ብለው የሚሉ ራሳቸውን ለማሳለፍ የሚጥሩና የሚሞክሩ በጣም ገራሚ ነው።
እኛ የሰው ልጆች ድብቅ ወንጀል እንጂ ድብቅ መልካም ስራ የሌለን ሰዎችን ለማስደሰት ብዙ እንጠራለን፣ ምንም ለማይጠቅመን። ነገር ግን መሆን አለበት መልፋትም ያለብን አላህን ለማስደሰት ነው በመልካም ስራችን። ይሄንን ፎከስ አድርገን በትኩረት እዚህ ላይ ካልሰራን በማይጠቅመን ነገር እጅጉን ቢዚ ነን። አላህ ተባረከ ወተዓላ እሱን በማስደሰት መልካም ስራዎችን ሰርተን እሱን ለመገናኘት እሱ ያበርታን፣ እሱ ያስታውሰን፣ በአኺራ ከመልካም ወዳጆቻችን ጋር እሱ ይሰብስበን። እዚህ ላይ ነው ፎከስ ማድረግ ያለብን።